ሰዎች በምድር ላይ በዓለም ላይ አነጋጋሪ ነገር በህይወታቸው ይሆናል። ነገር በሰው እጅ ላይ የማይወድቀው ነገር የማይንገዳገደው ስትጸልይ ያንተ ነገር አይንገዳገድም። ተፈጥሮን በሚያስደነግጥ አሰራር እግዚአብሔር በህይወት የሚመጣው ስትጸልይ። ወደ ፈተና እንዳትገቡ ትጉና ጸልዩ። የሚጸልይ ሰው ፈተናን ያሸንፋል። የሚጸልይ ሰው ለጠላት ዓለም አይገኝም። የሚጸልይ ሰው ለኃጢአት አይገኝም። ጸሎት ገንዘብ ስታገኝ የምታቆመው ነገር አይደለም። ጸሎት ስልጣን ስታገኝ የምታቆመው ነገር አይደለም። ጸሎት ዝነኛ ስትሆን የምታቆመው ነገር አይደለም። እግዚአብሔር ሲባርክ የምታቆመው ነገር አይደለም። እግዚአብሔር በህይወት ልዩ ልዩ ጸጋ ሲገል በቃ አሁን በዚህ ጸጋ ነው የምቀጥለው የምትል ከሆነ ወደ ኋላ እየሄድክ ነው። ጸሎት አቆመ የምታገለግለው አገልግሎት ሁሉ ወደ ኋላ እየሄድክ። የማይጸልይ ሰው ራሱንም ይገድላል፣ አጠገቡ ያለውንም ይገድላል። የማይጸልይ ሰው ሆድ ውስጥ ማንነት ውስጥ መርዛል። ስትጸልይ መንፈስ ቅዱስ ያጠራ። የምትጸልይ ከሆነ በጠላት ላይ በር ትዘጋለህ። ወዴት እየሄዳችሁ ነው ዛሬ? የጸሎት ስፍራ ላይ ካልሆንክ ጉብኝት የለም። መባረክ የሚባል ነገር የለም። ስትጸልይ የእግዚአብሔር ጉብኝት ይመጣል። ስትጸልይ የእግዚአብሔር አሰራር በላይ ላይ ይጀምራል። ኢየሱስ ክርስቶስ አጥብቆ ለሐዋርያቶቹ የተናገረው ሳታቋርጡ ምን አድርጉ? አንኳኩ። መዝጊያውን ለሚያንኳኳ ምን ይደረግለታል? በር ይከፈትለታል። ምን ለሚያደርግ? ለሚያንኳኳ። ጸሎት የማይከፍተው በር የለም። የሚጸልይ ሰው ከምድር ሕግ በላይ ይሄዳል። የተፈጥሮን ኃይል ሽረት ይሄዳል። ስትጸልይ አይደለም የሰው ሕግ፣ የተፈጥሮ ሕግ ባንተ ፊት አይሰራም። አንደኛ ስትጸልዩ በእግዚአብሔር ኃይል ነው የምትተማመኑ። ሁለተኛ ከሰው ድጋፍ ትወጣላችሁ። ሶስተኛ ተፈጥሮን በሚያስደነግጥ መንገድ በህይወታችሁ ላይ ስራውን ይጀምራል። ዛሬ ነገራችኋለሁ። እግዚአብሔር እንደገና እንዲጎበኝ፣ እግዚአብሔር እንደገና ቤትሽን እንዲያይ፣ ሽባ የሆነውን እንዲያስነሳ፣ እንደገና ነገርን እንዲያስሮጥ የሚያጸልይ የእግዚአብሔር መንፈስ ባንተ ላይ ይወርዳል። ስለዛች ባልቴት ኢየሱስ ሲናገር ጨካኙ ዳኛ ጋር ቀንና ሌሊት ምን ታረግ ነበር? ትሄድ ነበር። ፍረድልኝ። አሁንም በር ሲንኳኳ እሷ ናት። ያ ጨካኝ ዳኛ ስለ ንዝንዟ ሲል ምን ያደርግላታል? ይፈርድላታል። እናንተም ያለማቋረጥ ስትጸልዩ የእግዚአብሔር ጉብኝት በቤታችሁ ላይ ይመጣል። የእግዚአብሔር ጉብኝት በእናንተ ጉዳይ ላይ ይመጣል። የሚጸልዩ ሰዎች ፈውስ ናቸው። የሚጸልዩ ሰዎች ለዓለም መፍትሄ ናቸው። የሚጸልዩ ሰዎች ለኤልዛቤል መንግስት እሳት ናቸው። ለሉሲፈር እሳት ናቸው። ለጨለማ ኃይል እሳት ናቸው። ወደ ጸሎት ስፍራ ስትሄድ እዚህ ጋር አንድ ሰውዬ የሚያወራው ወሬ አንተ መያዘች የሆነ ነገር አወራ ብለህ ኩሽም አትልም። ኩሽም የምትለው እዛ እግዚአብሔር የሌለበት ስትሆን እንትና አወራብኝ እንትና እንደዚህ ያለኝ አትልም። ጸሎት ስፍራህን ዛሬ የሚያስቀይር ጸሎት፣ አቅጣጫን የሚያስቀይር ጸሎት፣ ቤትን የሚቀይር ጸሎት፣ ሽባውን እንዳትሸከም የሚያደርግ ጸሎት፣ እንደገና የሚያዘልል ጸሎት፣ እንደገና የሚያሮጥ ጸሎት